ይህ ቪዲዮ የኤሌክትሪክ መኪና ተጠቃሚ ለሆናችሁ ሰዎች ብቻ ነው። የኤሌክትሪክ መኪና የዳሽቦርድ ምልክቶች ከከለራቸው ጀምሮ እስከ ትርጉማቸው ድረስ የራሳቸው የሆነ ብዙ ልዩነት አላቸው። ለምሳሌ እንበልና እዚህ ጋር የምታዩትን በቀይ የሚመጣላችሁ ምልክት በምትመለከቱበት ጊዜ በጣም ሲሪየስ የሆነና መኪናችሁን በፍጥነት ማቆም ያለባችሁ ምልክት ነው። ይህም ማለት ሲሪየስ የሆነ የኤሌክትሪክ ችግር ሊኖረው ስለሚችል የሞተር ክፍሉም ላይ ችግር ሊያመጣባችሁ ስለሚችል ቶሎ ብላችሁ ማሳየት ይኖርባችኋል። ይሄንን የኤሊ ምልክት በቢጫ በምትመለከቱበት ጊዜ እንደ ማስጠንቀቂያና ችግር እንዳለ የሚያሳያችሁ ምልክት ነው። ይህም ማለት የመኪናችሁ ፍጥነት እየቀነሰ እንደሆነ የሚያሳይና የፓወር ወይም የቴምፕሬቸር ችግር ሊሆን ስለሚችል በተቻላችሁ መጠን ብታሳዩት ይመከራል። ይሄ ምልክት በአረንጓዴ በሚመጣላችሁ ጊዜ ደግሞ ዋርኒንግ ሳይን ያልሆነ ነገር ግን መኪናው ያለበትን ሁኔታ የሚያሳያችሁ ምልክት ነው። ስለዚህ መኪናችሁን አስነስታችሁ መሄድ ትችላላችሁ ማለት ነው። እንደዚህ አይነት የኤሌክትሪክ መኪና መረጃዎች ማግኘት የምትፈልጉ ከሆነ መኪና ገበያን ፎሎ ማድረግ እንዳትረሱ።